ማህበሩ ባወጣው መግለጫ አመላክቷል። ተጨማሪ አለን። ጽላል ሲቪል ማህበረሰብ ምዕራብ ትግራይ ባወጣው መግለጫ ባለፈው ሰኔ ወር ለ3 ተከታታይ ቀናት በትግራይ መቀለ ከተማና በስዊዘርላንድ ጄኔቫ አምስተኛው ክረምት በኬንዳ መኖር ይብቃ በሚል የተካሄዱትን ሰላማዊ ሰልፎች የህዝባችን ስቃይና መከራ ዓለም አቀፍ ማህበረሰብ እንዲገነዘበው የህዝባችን ፍላጎት ሰላምና ሰላም ብቻ መሆኑን የተንጸባረቀበት እንዲሁም በፕሪቶሪያው ስምምነት ተፈራራሚና አፈራራሚ አካላት ላይ የራሱን ተጽዕኖ መፍጠር የቻለበት ሂደት የተፈጠረበት እንደነበር አንስቷል። ከሰልፉ በኋላም ለተለያዩ መንግስታት በሀገር ውስጥና በውጭ ለሚገኙ ፓርቲዎችና ተቋማት ማለትም ለትግራይ ጊዜያዊ አስተዳደር፣ ለህወሓት፣ ፌደራል መንግስት፣ ለተባበሩት መንግስታት ድርጅት፣ አውሮፓ ህብረት፣ አሜሪካን ጨምሮ ወደ 13 የተለያዩ ዓለም ሀገራት እንዲሁም ደብሊውኤፍፒና ዩኤንኤችሲአርን ጨምሮ ከ8 በላይ ትልልቅ ዓለም አቀፍ ተቋማት ደብዳቤዎች መጻፉንና ጥብቅ ክትትልም እያደረገ መቆየቱን ነው ማህበሩ በመግለጫው ያመላከተው። ይህንን ተከትሎም አንዳንድ ሀገራትና ተቋማት የተፈናቃዮች ጉዳይ እየተከታተሉት መሆኑንና ተፈናቃዮችን መከራ ከጊዜ ወደ ጊዜ እየተባባሰ መሆኑን እንደሚረዱና በአስቸኳይ ደህንነታቸውና ዋስትናቸው በተጠበቀ መንገድ እንዲመለሱ ጠንክረው እንደሚሰሩ ይህንን ለማሳካት በሚደረገው ጥረትም የበኩላቸው ሚና እንደሚወጡ ማረጋገጣቸውና በጎ ምላሽ ማግኘቱን ነው ማህበሩ ያስታወቀው። የተፈናቃዮችና ስደተኞች ጉዳይ በተመለከተ ለሀገር ውስጥ ተቋማትና መንግስታት ማለትም ለጊዜያዊ አስተዳደሩ ፌደራል መንግስትና ህወሓት እንዲሁም ለስምምነቱ አደራዳሪዎችና ለዓለም አቀፉ ማህበረሰብ በአካልና በደብዳቤ ጥያቄ ማቅረቡን የጠቀሰው ማህበሩ ቁርጥ ያለ መልስ እስከሚገኝ ድረስም ትግሉ አጠናክሮ እንደሚቀጥል አስታውቋል። በፕሪቶሪያው ስምምነት መሰረት ተፈናቃዮችና ስደተኞች የመመለስ ጉዳይ በዋናነት የፌደራል መንግስት ኃላፊነት መሆኑን የጠቀሰው ጽላል ሲቪል ማህበረሰብ ምዕራብ ትግራይ በመግለጫው ከይብቃ ሰልፉ በኋላ ከሚመለከታቸው የፌደራል መንግስት ከፍተኛ ባለስልጣናት ጋር በቀጥታና በተዘዋዋሪ መንገድ ላለፉት 2 ሳምንታት ግንኙነት ማድረጉን ገልጿል። በዚህ መሰረትም በሚቀጥሉት ጥቂት ቀናት በጽላል ሲቪል ማህበረሰብ ምዕራብ ትግራይ የሚመራና ከተለያዩ የህብረተሰብ ክፍሎች የተውጣጣ ልዑክ ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር ለመገናኘት ማቀዱን አስታውቋል። በዚህ ግንኙነትም አልፋና ኦሜጋ የትግራይ ህዝብ ፍላጎት ሰላምና ልማት ብቻ መሆኑን ይሰመርበታል። ከዚህ በተጨማሪም የተፈናቃዮችና ስደተኞች ጉዳይ ቅድሚያ የሚቀመጥና የሁሉም ትግራዊ አጀንዳ መሆኑን ታውቆ የፌደራል መንግስትም ይህንን አስቸኳይና ቀዳሚ የትግራይ አጀንዳ በሰብአዊነት አይን ተረድቶ ሁሉም ተፈናቃይና ስደተኛ ህዝባችን በአስቸኳይ አስተማማኝ በሆነ መንገድ ወደ ቀዬው እንዲመለስ ጥሪ እንደሚቀርብበትም ነው ማህበሩ ያስታወቀው። እንዲሁም ህዝባችን እንዳይመለስ ተጨማሪ እንቅፋት የሆነውን በምዕራብ ትግራይ በየአካባቢው ያሉትን ህገወጥ ታጣቂዎች፣ ህገወጥ አስተዳደር፣ አዳዲስ ሰፋሪዎች ወዘተም በሚመለከት አስቸኳይ መፍትሄ ተሰጥቶት ህዝባችን ካለምንም ስጋት ወደ ቀዬው እንዲመለስ በሚያስችሉ ጉዳዮችም ውይይት እንደሚደረግበት ነው ማህበሩ የጠቆመው። በአጠቃላይ ከጠቅላይ ሚኒስትር አብይ አህመድ ጋር የሚደረገው ውይይት በትግራይ በተለይም ደግሞ በምዕራብ ትግራይ ዘላቂ ሰላም ለማረጋገጥ በሚደረገው ትግል አጋዥ ሚና ለመወጣት በሚያስችሉ አጀንዳዎች ላይ ለመወያየት ያለመ ግንኙነት መሆኑንም ማህበሩ አስምሮበታል። የህዝባችን ጥያቄ የመኖርና ለመኖር እንዲሁም የሰብአዊነት ጥያቄ እንጂ የፖለቲካ ጥያቄ አይደለም ያለው ማህበሩ በመግለጫው ይህ የህዝባችን መሰረታዊና ሰብአዊ ጥያቄ አስቸኳይና ቁርጥ ያለ መልስ እስከሚገኝ ድረስ ትግሉ እንደሚያጠናክር አረጋግጧል። አሁንም የህዝባችን መሰረታዊ ጥያቄ እስኪመለስ ድረስ መንግስትን ጨምሮ ሁሉም ትግራዋይ ከማህበሩ ጎን በመሰለፍ ሰላማዊና ዲፕሎማሲያዊ ትግሉ አጠናክሮ እንዲቀጥልም ጽላል ሲቪል ማህበረሰብ ምዕራብ ትግራይ ባወጣው መግለጫ ጥሪውን አቅርበዋል።